የተኩስ አቁምም ሆነ ጁምዓ ዕለት በፓኪስታን ዋና ከተማ በሆነችው ኢስላማባድ በአካል ተገናኝተው ይደራደራሉ ተብሎ ተዘጋጅቶ የነበረው መርሃ ግብር ሁለቱም እንቅፋት እንደገጠማቸው እየታወቀ ነው ያለው። የእንቅፋቱ መንስኤ ደግሞ ሰላም የማይወድላት እስራኤል ነች። በኢራን በኩል በሲስፋየር ስናደርግ ወር የተኩስ አቁም ስምምነት ስናደርግ ሉብናን ውስጥ ወር ሊባኖስ ውስጥ ጥቃት አይፈጸምም በሚለውም ተስማምተናል። ስለዚህ ይህንን ጥሳ እስራኤል ሊባኖስ ውስጥ ጥቃት እየፈጸመች ነውና በአስቸኳይ ይህ ይቁም፣ ይህ የማይቆም ከሆነ ሲስፋየሩንም አንቀበልም ብለው ለአደራዳሪዋ ፓኪስታንም ሆነ ለአሜሪካ ተናግረዋል። አባስ ትዊት ባደረጉት መሰረት ደግሞ አሜሪካ ከሁለት አንዱን ትምረጥ ብለዋል። ኢደር ሲስፋየሩን የተኩስ ማቆሙን ትምረጥ ወይም ጦርነቱን ትምረጥ እንጂ በእንደዚህ አይነት ነገር አንቀጥልም ብለዋል። በኢራን በኩል ሊባኖስ ውስጥ የሚደርስ ማንኛውም ጥቃት ኢራን ላይ እንደደረሰ ነው የምንቆጥረው፣ ስለዚህ አጸፋውን እንመልሳለን ብለው እየዛቱ ነው ያሉት። አጸፋውን መመለስ ብቻ ሳይሆን ነገ ከጁምዓ ዕለት ይካሄዳል የተባለውና ነገ ተደራዳሪዎቹ ወደ ፓኪስታን ይገባሉ ተብሎ ሲጠበቅ የነበረው መርሃ ግብርም ላይ አንገኝም ኢሚዲየትሊ ጥቃት የማይቆም ከሆነ እያሉ ነው ያሉት። ዶናልድ ትራምፕ በበኩላቸው እንግዲህ እኛ ድርድር ስናደርግ ሲስፋየር ስናደርግ በሊባኖስ ጉዳይ አልተደራደርንም፣ ስለዚህ ይህ ከድርድሩ ውጭ ነው። የሊባኖስ ግጭት ራሱን የቻለ ግጭት ነውና ለዛም መፍትሄ እናመጣለን፣ ግን ድርድሩ ላይ የለም የሚል መልስ መልሰዋል። ነገር ግን በኢራን በኩል አሁንም ድርድሩ ላይ የተደራደርንበት አንደኛው ፖይንት ሊባኖስ ውስጥ ጥቃት እንዳይፈጸም ነው። ሊባኖስ ውስጥ ጥቃት የሚፈጸም ከሆነ እኛ ላይ እንደተፈጸመ ነው የምንቆጥረው፣ ስለዚህ አጸፋውንም እንመልሳለን፣ ድርድሩም ላይ አንገኝም ማለታቸውን ተከትሎ እንግዲህ ድርድሩ ከወዲሁ እንቅፋት ገጥሞታል። እንዲሁም ደግሞ ሲስፋየሩም ከወዲሁ እንቅፋት ገጥሞታል። በሌላ በኩል ከተደራደሩበት ነጥብ አንዱ እንግዲህ ሁርሙዝን ማስከፈት ነበረ። ሁርሙዝ ተከፍቶ አንድ ሁለት መርከቦች አልፎ የነበረ ቢሆንም ግን የእስራኤልን ጥቃት ተከትሎ እንግዲህ ኢሚዲየትሊ ሁርሙዝም ተዘግቷል። ስለዚህ ሁርሙዝ ተዘግቷል። የሲስፋየሩ ካሁኑ እንቅፋት ገጥሞታል። እንዲሁም ደግሞ የድርድሩም እንቅፋት ገጥሞታል። ናው ዶናልድ ትራምፕ ይህንን ነገር ያስቆማሉ ወይ፣ ጥቃቱን ያስቆማሉ ወይ፣ አቶ ቢንያምም ጥቃቱን ያቆማሉ ወይ የሚለው የሚጠበቅ ነው የሚታይ ነው የሚሆነው። ነገር ግን እስራኤል በዚህ ድርድር ደስተኛ እንዳልሆነችና እንደ ከፋት በተለያዩ መልኮች ሲነገሩ ነበረ። ከእስራኤል ኦፊሻሎችም እንዲሁም ደግሞ ከእስራኤል ሚዲያዎችም ሲወጡ የነበረው ምንድነው የከባድ ውድቀት ነው፣ ለእስራኤልም ውድቀት ነው፣ ይህን አንቀበልም የሚል ነገራቶች ሲሰሙ ነበረ። በዚህ ብስጭት የተሰማቸው አቶ ቢንያም እንግዲህ እስከዛሬ ድረስ አድርገው በማያውቁት መልኩ በ10 ደቂቃ ውስጥ ብቻ 100 የአየር ጥቃት በመፈጸም እስካሁን ድረስ ከታወቀው ውስጥ ከ200 በላይ ከ250 በላይ ሰዎችን እንደገደሉ ታውቋል። እነዚህ ሰዎች ሲቪሊያኖች ናቸውና በ10 ደቂቃ ውስጥ ብቻ እንግዲህ ከ250 ሰው በላይ ነው የጨፈጨፉት። እንዲህ አይነት በብስጭት የተሞላ እርምጃ መውሰዳቸውን ተከትሎ እንግዲህ ኢራን ይህ የማይቆም ከሆነ አጸፋውን እመልሳለሁ፣ ዝግጅቴንም ጨርሻለሁ ብላለች። ከመለሰች ምን ይሆናል የሚለውን ግን አይገስ ዊል ሲ